ጋሽ ተፈራ የታሪክ ምሁራን በሀገር ግንባታ ወይም ማጠናከር ላይ ያላቸው ተጽዕኖ እንዴት ትገልጸዋለህ? ይሄ ምንድነው መሰለ በምን ይገልጽልህ ይችላለሁ? በማህበራዊ ኑሮ ብንወስድ በጦርነት እንኳን ብንወስድ አንድ ጥሩ ምሳሌ ልንገልጽ የምንችለው አፄ ቴዎድሮስን ውሰድ። እኚህ ሰውዬ ወደ ሱዳን እየሄዱ ከሱዳን ነጋዴዎች ጋር ሽርክና በመፍጠር ትንሽ ነገር ይነግዱ ነበር። አረብኛ ተማሩ። በንግድ ውስጥ የአረብ ጓደኞች አበጁ። ከዛ ባገኟት ገንዘብም ደግሞ ትንሽ መሳሪያ መግዛት ጀመሩ። በአጠራቀማትም መሳሪያ ይህንን የጎጃም፣ የጎንደር፣ የወሎ ገበሬ እያከበሩ እያወዳደሱ ወደ እሳቸው መሳድ ጀምረው ብዙ ሂሉርድ ኤሎት ኦፍ ፊዛንቴሳ ነው ወርዴስ ምስል እና ምን ለማለት ፈልጌ ነው የኦሮሞንን ወረሸህ ምናምን የሚባሉ አሉ እዛ ወሎ ውስጥ ላስታ። እናንተ ኦሮሞዎች ምናምን መሬት የላችሁ፣ መሬቱን የያዙት ፊውዳል መሳፍንቶች ምንድን ነው? እናንተ መቼ ነው መሬት የሚኖራችሁ? ታዲያ ምን እናርግ ጌታዬ? እንደው ጊዜው ለነሱ ረድቶ መሳፍንቱ ነው ባለመሬት ምናምን ነገር ተከተለኝ፣ እኔን ተከተለኝ እያሉ ማጠራቀም ጀመሩ። ወታደር አየህ፣ ኦሮሞውንም እንትን እያሉ ትግራይ ገብተው የትግራይ ገበሬን ተከታይ እያደረጉ አገው ገበሬን ተከታይ እያደረጉ መጨረሻ ላይ ፊውዳሎችን አንዴ በጉርአምባ አንዴ በጎራ የሚባለው ቦታ ከዛም አይሻል በተባለ ቦታ እየደፈጠጡ እየመቱ መጨረሻ ላይ ዘመነ መሳፍንትን አጥፍተው 5 ክፍለ ሀገር በሰሜን ኢትዮጵያ ህላይ ዋህዶች አሉ። ህላይ the foundation of Ethiopia እና ምንድነው እንግዲህ ጥሩ መሪ ከተገኘ ሁሉም ብሔረሰቦች አንድ ሊያደርግ ይችላል ማለት ነው። የታሪክ መምህራንም ሲያስተምሩ የራሱን ብሔረሰብ ብቻ ከፍ አድርጎ የሚያስተምር ከሆነ ጥሩ መምህር አይደለም። እውነተኛ የታሪክ መምህር ምን አይነት ስብዕና ሊኖረው ይገባል ብለህ ትላለህ? እውነተኛ የታሪክ መምህር ካለ በአድዋ ጦርነት እኮ አማራ በርከት ብሎ ቢዘምትም ትግሬም ዘምተዋል። ኦሮሞም አለ፣ ትግሬም አለ፣ አማራም አለ ስትል ደስ ይለዋል። ኢትዮጵያዊ ነች ይሰማዋል እኮ ተማሪ ብሔረሰቡን ስተክል ወላይታም እኮ ዘምተዋል። የወላይታ ልጅ እዛ ደስ ይለዋል። የሃዲያ ልጅ ደስ ይለዋል ሲጠቅስለት። የሶማሌ ልጅ ደስ ይለዋል ሲጠቅስለት። ጀግኖች ናቸው ብለህ ስትለው አማራም ብቻ ስታብጠለጠል ወይም ትግሬም ብቻ ምንድነን እኛ ይልሃል እኮ። እኔ ደርሶብኛለኝ እንደዚህ ክፍል እኮ የወጡ ተማሪዎች አጋጥሞኛል። የእኛ ከሌለን ኢትዮጵያ አይደለንም ምንድነን ተመልከቱ። እና ሁሉን ነገር ኢትዮጵያ ያላትን ለሁሉም ማድረግ አለበት። ታሪክንም ለሁሉ አድርገው፣ ችግርም ኢትዮጵያ ያላትን ለሁሉ አድርገው። አማራ ላይ የመጣ ችግር ካለ የሁሉም ችግር ነው በለው። ትግሬ ላይ ያለ ችግር የሁሉም ነው። ኦሮሞ ላይ ያለ ችግር የሁሉም ነው። አየህ፣ ምክንያቱም ኢትዮጵያ ሀገራችን ነች፣ የጋራ ሀገራችን ነች። እውነት ነው። ስለዚህ በእውነተኛ ማስረጃ ላይ ተመሰረተውን እውነተኛው ለማቀረብ ጥርጥ አድርገህ በመንትን ብትልበት አያኮርፍም እኮ ተማሪ። ትክክል ነው። ምንም አይነት አያኮርፍም። እውነት ነው ይላል። እኔ ለምሳሌ አሁን እንትን በምልበት ጊዜ የኛ መማር ምን ይጠቅማል አለ። ዛሬ ሳይሆን ጅጅጋ ዩኒቨርሲቲ ኤልያስ ኡመር የተባለ በጣም ንቃት ያለው ጎበዝ ልጅ ነው። እሱ ፕሬዝዳንት ነበር ያኔ። እና ኤልያስ ኡመር እንግዲህ ካስተማርኳቸው ልጆች አንዱ ነው። እኔ ሃይ ስኩል ነው ያስተማርኩት። ከዛ በኋላ ዩኒቨርሲቲ ሄዶ 2-3 ማስተርስ የያዘ ሰው ነው። ዩኒቨርሲቲን ፕሬዝዳንት ሆነ። በሱ ጊዜ እዛ ተቀጥሬ ስሰራ አንድ ተማሪ ለምንድን ነው የምንማረው? ጋሸኛ እኮ ስራ አናገኝም፣ እንደ ሰው አንቆጠርም። አትሞኝ አልኩት። አንድ ሰው እውቀት ይዞ በእውቀቱ የተዋረደ ሰው እስቲ ማን አለ በዓለም ላይ አልኩት። በእውቀቱ የሰው ልጅ ይከበራል እንጂ በእውቀቱ የተዋረደ አንድ ምሳሌ ስጠኝ አልኩት። መልስ አላገኘም። ብቻችን ይህን ቃለ መጠይቅ እያደረግን ሳለ በሻይ ሰዓት ወይም በረፍት ሰዓታችን ላይ
ተማሪዎቹ የቀድሞ ተማሪዎቹ ለእሱ ያላቸውን ፍቅር ለመግለጽ ሰፕራይዝ አድርገውት ነበረ። እስቲ ጋሽ ተፈራም እንደተሰማው አብረን እንመልከት። ትንሽ ክብር ሳይረፍድ በሚል መርህ ያዘጋጁት ድንገተኛ ዝግጅት ነበር። በዚህ ዝግጅት አንተን ለማስታወስ ስጦታዎች አበርክተውልሃል፣ ፍቅራቸውን ገልጸውልሃል። አንተ ምን ተሰማህ? በዚህ ፕሮግራም እኔ በጣም ተገርም ያለው ተደስቻለሁ። እጅግ በጣም ተደስቻለሁ። ለምን ወደ 50 ዓመት የሚጠጋ ያገለገለ ሰው ያስተማራቸው ሰዎች ተሰብስበው ምስጋና ሳያቀርቡለት እስከ ዛሬ ድረስ አስተምራቸዋለሁ ብቻ በሚል መንፈስ ቆይቷል። እኔን ማለት ነው። ያሁን በየቀኑ ለምሳሌ በየቀኑ በተለይ ሶማሌ ብሔረሰቦች በዚህ ዓመት አስተምረኛል፣ በዚህ ደረጃ ደርሻለሁ፣ በዚህ ዓመት እንዴት ኢቨን የተናገርኩት ክፍል ውስጥ ሁሉ እንደው አንዳንድ የሚያስታውሱ ቃል እየተናገሩ እንዳስተማርኳቸው ይገልጻሉ። እኔ ስንቱን ላስታውስ፣ ስንቱን ልንገር። በእውነት አንዳንድ ጊዜ እኔ ኮንፊውዥን የሚፈጥር ይህን ሁሉ አስተምሬያለሁ እያልኩኝ እና ግን እንደዚያም ሆኖ የተበታተነ አድናቆትና ምስጋና ቢያቀርቡልኝ እንዲሰብሰብ ብሎ እውነተኛ ምስጋና አድናቆት ያገኘሁበት ቀን ዛሬ ብቻ ነው። እኔ ትግራይ ሰርቻለሁ፣ ወሎ ሰርቻለሁ፣ ሐረርጌ ብዙ ቦታ ሰርቻለሁ። ከማንም እንደዚህ አይነት ምስጋና አድናቆት ቀርቦልኝ አያውቅም። ለካስ እኔም ሰው ነኝ ብዬ እንዳስታውስ ያደረገኝ ቀን ቢኖር ይሄ ነው። አሁን ለምሳሌ ለወደፊቱ አንድ ሰው በህይወትህ ይህም አገር እኔ ኢትዮጵያን ያላየሁበት አገር ቢኖር የኢሉባቡር ነው። በእውነቴ ነው የምልህ እና ይህን ሁሉ አገር ዞረህ አይተሃል። ይህን ሁሉ ቦታ አስተምራል። የስንት 100 ሺህ ያስተምራል። ማን ነው እንደዚህ ክብር እና ምስጋና ያቀረበልህ ተብዬ ብጠይቅ ዛሬ ቀን ባታከብሩኝና ዛሬ ቀን ይሄንን ነገር እንደዚህ ክብር ባትገልጹልኝ ኖሮ እንዲህ ተከብር ያለው እንደዚህ አድርገውልኛል የምለው አይኖረኝም ነበር። ይሲ ከዛ ችግር ተላቀቅኩ ማለት ነው። ይኸው ዛሬ ለካሴ የጅጅጋ ወጣቶች ያስተማርኳቸው ተሰብስበው እንደዛ አድናቆታቸውን ክብር ምስጋና አቀረቡልኝ። ይሄ ለህይወቴ አዲስ ምዕራፍ ነው። ይህ ነው ማንም ያላገኘውን ድል ነው የሰጣችሁኝ። በጣም ነው ማመሰግናችሁ። እግዚአብሔር እንደኔ ከኔ የበለጠ ክብርና ምስጋና እንድታገኙ ያብቃችሁ። ይሄ ነው። አሜን። እንግዲህ ያስተማርካቸው ልጆች የሰጡ ፍቅርና ያዘጋጁት ስጦታ ከዚህ ቀደም ካጋጠመ የተለየ የሚያደርገው አለ? በእርግጥ ነው። እኔ እስከዛሬ ለምሳሌ ትግራይ ውስጥ በምሰራበት ጊዜ በጣም በየቀኑ እንደውም ለምግብ አልከፍልም ነበር። በየቤታቸው እየወሰዱ ነበር የሚጋብዙኝ። ከማድነቅ የተነሳ ወሎ ውስጥ በየቀኑ ድግስ ነው ማለት ትችላል። ሃይማኖት የሚበዛበት ስለሆነ እንደ አማራ ሳይንት የመሳሰለው ሁሉ እኮ ቦታ እኮ ሰርቻለሁ። መካነ ሰላም ምናምን ነገር ወግድ የምትለው ሁሉ ሰርቻለሁ። ያልሰራሁበት የለም። ታዲያ በየቀኑ እየወሰዱ ጋብዘዋል፣ ያደንቀዋል፣ ያመሰግነዋል። ኤኒዌይ አሁን ይሄ የተለየ የሚያደርገው ባስተማርኳቸው ልጆች ፊት ቀርቤ መመስገኔ ለእኔ ትልቅ ክብር ነው። በጣም ክብር ነው። አሁን ያስተማርኳቸው በየጤና ጥበቃ ውስጥ አሉ፣ በየምኑ አሉ፣ በየምኑ ውስጥ አሉ። ግን እንደዚህ ሰብሰብ ብሎ አስደሳች የሆነ በራሳቸው ተነሳሽነት ለዚህ እኔ ክብር ያበቁኝ እንደ አሁኑ አይቼ አላቅም። በእውነት ነው የምልህ። እንደ አሁኑ እና ጋሽ አስተምረኛል እኮ ብሎ በራሱ ተነሳስቶ ሸሚዝ የሚገዛልህ ይኖራል፣ ጫማ የሚገዛልህ ይኖራል፣ ትልቅ ሆቴል ቤት አስገብቶ ክትፎ የሚገዛልህ፣ ቢራ የሚገዛልህ ይኖራል። ያ የተናጠል ነው እሱ። እንደዚህ ግን የለም ሊተቀነባበረ። ለዚህ አዲስ ቀኔ ነው ያልኩ ለኔ በዚህ ምክንያት ነው። በእውነት ነው። አሁንም ቢሆን ይሄ የጀመራችሁት ነገር መቀጠል አለበት። ደህን ገጽዋት እኮ አንተም እንደዛው ነህ እንደኔ ነህ።
እኔ ብቻ ነኝ እንዴ ሰው? እኔ ደግሞ ማንም ተማሪ ይመስክር ያኔ ሳስተምራቸው ምናምን እኔ ብቻ አይደለም ታሪክ ማቀው። የኢትዮጵያ ህዝብ ታሪክ የጠቅላላ ህዝባችን ውርስ ነው። ስለዚህ ጠይቁ፣ ማንም ሰው የሚያውቀውን ታሪክ ይነግራቸዋል። ከመጠየቅ አትቦዝኑ እያልኩ ነው። ሰውን አትናቁ ነው የምለው። በእውነቴ ነው የምልህ። እና በህይወትህ ያጋጠመ ፈታኝ ነገር ካለ እስቲ ያጫውተን። ያኔ ለምሳሌ ድሮ ካስተማርኳቸው ልጆች ምናልባት ሊያስታውሱ ይችል ይሆናል። እዚህ ጅጅጋ ስመጣ ከወበር አውራጃ ኤሌመንተሪ ትምህርት ቤት መደቡኝ። በኢህአፓ የተነሳ ብዙ ግርፋት ደርሶብኛል፣ መሰቃየት፣ ቶርች ምናምን። ወይኔ ቤት ሁሉ እስከ መግባት ደርሶኛል። ግን ባይገርምህ እኔ ልነግረው ይችላለሁ 3 ጊዜ እኮ ልረሸን እኮ የነበርኩ ሰው ነኝ። እዚህ ጅጅጋ ፖለቲካ እስር ቤት ታስሬ ከምስራቅ እዝ ይረሸን የሚል ደብዳቤ መጥተው ያዳኑኝ ተማሪዎች ናቸው። እድል አለኝ። ከኔ ጋር የታሰሩ ወታደሮች መንግስቱ ኃይለማርያምን ሊገለብጡ ነው ተብሎ ማስክ ፊታቸውን እንትን ብለው እኔንም እጅ ከኋላ አስረው እዚህ ገረባ አሳ ጀርባ ሊረሸኑ ሲወሰዱ እነሱ ተረሽነው እኔ ተረፍኩኝ። ምንድነው ይሄ ቢባል የአባ ምናምን ነገር ነው ወይ ሲቪል ነው ወይ? አዎ በቦክስ መተው ጣሉኝ፣ ግን እነሱ ረሸናቸው። ሌላ ጊዜ ደግሞ ቢርቢሬስ የተባለው ቦታ ሲረሸኑ እኔ ተረፍኩኝ። ታውቃለህ፣ ሀረር ወፖ በኤሌክትሪክ ተገርፌ ተርፍ ያለው ወበራ ይጨለንቆ የሚባል ቦታ 9 ተማሪዎች ማስተምራቸው ሲረሸኑ እኔ ተርፍ ያለ። ማንም ያተርፍ ተማሪ ነው። ተማሪ ከወደደ ያተርፋል። ተማሪ ከጠላ አትተርፍም። በእውነቴ ነው የምልህ። እኔ ተማሪዎች አንድ ጊዜ ሰላማዊ ሰልፍ ወጥተዋል። ማአት የጅጅጋ አስተማሪዎች ምርጥ አስተማሪ የተባሉ ነፍሱን ይማርና አቶ ጨቡድ ባለመግባባት ሄዶ ከሶ ከዚህ እንዲነሱ ምናምን ነገር ብሎ አስቀየራቸው። ቀብሪ ዳህር፣ ሙስታሄ፣ ከርፌ ምናምን እንዲመደቡ ታውቃለህ። ባዶ አስቀረው ሃይ ስኩሉን። በኋላ እኔንም ደግሞ እዚህ ቀብሪ በያ እንዲወረወር ያደረገኝ። ደብዳቤ ይሰጣል በአስቸኳይ ተርሚኔሽን፣ በቃ ልቀቅና ውጣ ከዚህ ግቢ በቃ አንፈልግም የሚል። ለእኔም እንደዛ ደረሰኝ። ቀጥታ 12ኛ ክፍል አስተምር ነበር። ደብዳቤው ሲደርሰኝ አነበብኩላቸው። እንዴ አንተንም አስነሳ። ወዲያውኑ 11ኛን 10ኛን 9ኛን ቀሰቀሱና ከተማ ወጡ። የተማሪዎች አባቶቻቸውን ሁሉ ቀስቅሰው ዱላቸውን ይዘው ምናምን ነገር ሁሉ ያገሩ ሽማግሌዎች እንዴት አይቀየርም የኔን ስም እያነሱ ተፈራላኩ አይቀየርም ምናምን ነገር ያው አሉ። አሁን እና ዓለም ፀሐይ ምናምን ነገር ዘሪሁን ማሄድ እንጂ አንዱ ነበር እሱ። እና ስንት ሺህ ተሰለፈ። ያ ሁሉ ምንድነው? እኔ የተተዋቸው ነገር የለም። ከሌላ የተለየ ትምህርት ሰጠቻቸው አይደለም፣ ከልቤ ስላስተማርኳቸው ነው። በእውነት ነው የምልህ። እኔ እንደዚህ ይሁን ሁሉ ሺህ ሳስተምር 5 ሳንቲም ከተማሪው ቁቦ በልቼ አላውቅም። አንድ ቀን ተማሪ ማማገጥ አድርጌ ከሆነ ጅጅጋ ህዝብ ይፍረድብኝ። የለብኝም እንደዚህ በስ ተማሪ ያከብረኛል። በእውነት ነው። አስተማሪ ሆኖ ልክስክስ ከሆነ ጥሩ አይደለም። አየህ ብትታመሙ ያሳክማል እኮ። ቅድም አላየህም? ያ ዶክተር ጋሽ ተፈራ አሁን ያለህበት የጤና ሁኔታ ምን ይመስላል? ጋስትሪክ በጣም ያመኝ ነበረ። እኔ ጋስትሪክ እያልኩ ነበር ማስበው። ለካነስ ስመረመር አንዳንዶቹ ብዙ ሐኪሞች ጋስትሪክ ነው ክሮኒክ ጋስትሪክ እያሉኝ ነበረ። ግን ትክክለኛ ሕክምና ቦታ ከሄድኩኝ ከአዲስ አበባ በኋላ አንተ ጋስትሪክ አይደለም፣ አንተ ራስህን እንደምታከመው ራስን በራሴ እንድትማከም ትችላለህ፣ እኛን የምንመረምር ብሎ አንድ ትልቅ ዶክተር ነው አሉ። ፔፕቲክ አልሰር ነው ያለብህ አለኝ። ይሄ የአንጀት ቁስል እሱ ነው ያለብህ ምናምን። ከዚያ ያሰቃዩኝ ነበረ። እንዲሁም ደግሞ
አንድ ጊዜ የሽንት መሽናትም ችግር አጋጥሞኝ ዶክተር ዳዊት ቶሎ ካልታከምከው ለህይወት ያሰጋሃል አለኝ። ሄጄ ድሬዳዋ ኦፕሬሽን ሆንኩ። ከዛ በኋላ እስካሁን እግዚአብሔር ይመስገን ደህና ነኝ። ሌላ ብዙም ህመም የለብኝም። እኔ አልጠጣም። ጫትና ሲጋራ እርግፍ አድርጌ በአንድ ቀን ነው የተውኩት። እኔ አሁን ሰዎች ሱስ ያስጠንቀናል ምናምን፣ ውሸት ነው። ቆራጥ ከሆንክ ሁሉ ነገር መጥፎ ነገር በአንድ ቀን ታቆማለህ። ቆራጥ ካልሆንክ ግን ያ ሱስ ይገዛሃል። ቫሪያብል ሲሏቸዋል፣ የተለያየ ልማዶች ምናምን፣ ለስንቱ ተገዥ ትሆናለህ። እርግፍ ካደረገው ይቻላል። እኔ ምሳሌ ነኝ። 35 ዓመት ስቅምና ሳጨስ የነበርኩ ጮርኮ በአንድ ቀን ነው ማርያም ወርቅ ድሬዳዋ ሆስፒታል ኦፕሬሽን ሆኜ ሳቆም ቆመ አይደል? እንደዛ ነው። ይሄ ነው። በጣም ደስ ይላል። ማርክ ነው ወይስ ጡረታ ወጣሃል? የሆነ ትልቅ ስልጣን ያለው የክልሉ ሰው መኪና ቆመና ክላስ ከነፋ ምንድን ነው ብዬ እንትን ሲል ይከታተለኛል። ይህ ሰውዬ ምንድን ነው ዛሬ ነገር ነው የሚፈልገኝ እላለሁ። እኔ ይከታተለኛል። በጣም ተበሳጨው። ወረደና ጋሼ ያስተማርከውን ሰውንም አታውቅም እንዲ አለ። እኔ ረስቻለሁ አልኩት። ናግባዬ ገባ። ወሰደና አንድ ታች አዳዲስ ትልልቅ ሆቴል ቤቶች አሉ፣ ኢንተርናሽናል ምናምን፣ ኢስታንቡል ምን ምትላቸው የሆነ ቦታ አስገባኝና ጥሩ ምግብ ጋበዘኝ። ለስላሳ ምናምን ነገር ጋበዘና አሁን የትን ያለው አለ። ጡረታ ወጥቻለሁ ምናምን ነገር። አሁን አትሰራም? አዎ። በጣም ጥሩ፣ ለእኔ ተዋለ። ከኪሱ ወረቀት አወጣና እችን ወረቀት ያዛለ። ስልክ ደወለ። ለጅጅጋ ዩኒቨርሲቲ ነው የደወለው። ማን እንዳነጋገር አላውቅም። በኋላ አነጋገሩ ሲጨርስ 9 ሰዓት ሁመን ሪሶርስ የሚባል አለ እዛ ቅጥር ክፍል፣ እዛ ሄደህ አመልክት አለኝ። 9 ሰዓት ሲሄድ ሁመን ሪሶርሱ ምሳ መበላበት ቦታ ድረስ ማን እንደነገረው አላውቅም። እዚህ ነው የሚበላው ብሎ ያ ትልቅ ሰው እዛች መበላበት ቦታ ድረስ መጥቶ ጋሼ ሰርተፊኬት ግን ይዘህና አለኝ። 9 ሰዓት እዚህ ሄድኩኝ። ማግስቱ ስራ ጀመርኩ። ይኸው እስካሁን አለው። እንግዲህ በመንገድ ሲሄድ በአጋጣሚ እድል አግኝቼ ነው እንጂ ከተማሪዎቹ ቻንስ አለ የምልህ ለዚህ ነው። በህይወትህ ያጋጠመ አስደሳችና አሳዛኝ ሁኔታ ከተማሪዎች አንጻር ካለ እስቲ ንገረን። ገጠመኝ ምናምን ነገር ያልቀው እኔ ብዙ ስንቱን ላስታውስ እችላለሁ። እና አንድ ጊዜ ትዝ ይለኛል እዚህ ወሎ የሆነ ክልል ውስጥ ክልተን ወረዳ ውስጥ ብዙዎቹ አስተማሪዎች ሚስት ምናምን ነገር ይዘው ነው የምግብ አብሳያዎቻቸውን ያስወልዳሉ። በቃ ሚስት አድርገው ነው የሚቀመጡት። እኔ ደግሞ ራሴ እያበሰልኩ ነው የምበላው። በኋላ እንደ ተማሪ እንደዚህ አድርጎኛል ብላ ክስ መሰረተች። በውሸት ተማሪዎችን ሁሉ አሳደመች። እና ከዛ በኋላ ዳኛው ብዙ ጥያቄ ጠይቀዋት ውሸታም መሆኗን አውቀው እስር ቤት እንድትገባ አደርጋለሁ አሉ። እኔው ራሴ ተከራክሬ እንዳትታሰር አድርጌያለሁ። ስትማር ወደፊት ጥሩ ጠባይ ይኖራታል ብዬ ገጠመኝ ምናምን አንድ ጅግጅጋ ማስታወሳል 12ኛ ክፍል ተማሪዎች ለማትሪክ እንዲያልፉ ብዙ ጥረት አደርግላቸው ነበረ። ታዲያ 11 ሰዓት ከማታ ሰንደቅ ዓላማ አውርደው ሲሄዱ ተሰብስበው እኔ ጋር መጥተው እንደገና ይማራሉ እስከ ምሽቱ 2 ሰዓት። እነዚያው ተማሪዎች በነፃ ነው ማስተምራቸው። በነፃ 5 ሳንቲም ሳልቀበል። ምን ይለኛል የትምህርት ቤቱ ያን የነበረ ዳይሬክተር ስምን ባልጠራ እያስጨነቀ ገንዘብ ይቀበላል። ከዛ በኋላ ለትምህርት ቢሮ ሄደው እሱ ካልተነሳ እኛ ስማችን ጠፍቷል
ምናምን ነገር ተባለ። አሁን ተማሪዎቹ ይሄን ሰሙ ነው። አዎ ገንዘብ ይቀበላል አሉ። አዎ እኛ ትምህርታችንን ልናጣ። አዎ እሺ ሄዷ ትምህርት ቤቱ ትምህርታችንን እንዳናገኝ ነው የሚያደርገው የትምህርት ቤቱ ዲሬክተር። ስማችንን በከንቱ አጠፋ፣ አስተማሪውን ጉቦ አስለምደው ምናምን ነገር እያለ እሱ ካልተነሳ እሱ ተፈራ ካልተነሳ ብሎ ነበር አይደለም። ተማሪዎቹ ደግሞ እሱ ካልተነሳ እንማርም አሉ። እሱ ተነሳ። አየህ እንደዛ አይነት ነገር ያጣጥመሃል። የሚያድንህ ምን ጊዜም ተማሪ ማለት እኮ ህዝብ ነው። የሚያድንህ ሀቅን ነው። ከልብህ አስተምር። መጥፎ ልክስክስ ነገር ውስጥ አትግባ። ንጉሥ ነህ በተማሪ በኩል በቃ። አሁን እኔ እዚህ ዩኒቨርሲቲ ለምሳሌ አሁን ሪሚዲያል የሚባሉ ተማሪዎች አሉ። ከሌላ ሀገር ነው የመጡት። ትምህርት ሞራል የላቸውም። ምንድን ነው የምላቸው መሰለኝ? ያው ባለፈው ዓመት መጥተው ሲማሩ 1400 የሶሻል ሳይንስ ተማሪዎች ነበሩ። ሶሻል ሳይንስ ብቻ ናቹራል ሳትጨምር ብዙ ነን የምናስተምረው የነበረው። እኔ አሁን ለምሳሌ ባለፈው ዓመት ዲኢኤፍ የሚባል ተማሪ ክላስ ሴክሽን ነበር ማስተምረው። ሂሳብ ትንሽ ነው ማርክ ያመጡት። እንግሊዝኛም ብዙ ችሎታ የላቸውም፣ ትንሽ ነው። ሂስትሪ 80-90 አመጡ። ጂኦግራፊም ጎበዝ አስተማሪ ነው ያላቸው። እንደዚሁ 60-70-80 አመጡ። በጣም የጠቀማቸው ሂስትሪ ነው። እኔ ካስተማርኳቸው ውስጥ 14 ልጅ ብቻ ነው ያላለፈው። ከ200 በላይ አልፈዋል። አሁን ይኸው 1ኛ ዓመት ናቸው። ካቻምናማ 30% ምናምን ነገር እያዝ ነበር፣ ሁሉም አልፈዋል። አሁንም እንደዛው በጣም ቅንትማን ነው አንድ ሲናገር ከሰዓት ውጭ ሁሉ ያስተምረን ነበር ምናምን። አሁንም እንደዛው ልማድ አለኛው። ከሰዓት ውጭ ስለማስተምር 2 ሰዓት ነው አይደለም፣ 2 ሰዓቱን ተጠቅሜ ከዛ በላይ ሁሉ ስለምትስ በጣም ውጣለን እስከ ማለት ይደርሳል። ይሄ ደግሞ ሞራልን ይነካል። ግን የኋላ ኋላ አሁን አይደለም እኮ የሚጠቅማቸው። ፈተናውን አልፈው ሲያገኙ ያኔ ነው የሚያስታውሱ። አየህ እኔ ማሾፍ አቅቶኝ አይደለም፣ ግን አልፈልግም ማሾፍ። እኔ ለነግራቸዋለሁ እኮ ከልቤን የማስተምራቸው መንግስት የሚሰጠኝ ደሞዝ ምናምን ነገር እኔ ባፈንጫ ይወጣ እሱ አይደለም እኔ የሚያስደስተኝ። ተምረህ ጥሩ ውጤት ስታገኝ ነው የምላቸው። እና ደግሞ የምትማረው የመጣኸው ከወለጋ፣ አንተ የመጣኸው ከወላይታ፣ አንተ የመጣኸው ከመቀሌ አዲግራት፣ ለዛ ለመጣኸው አካባቢ አይደለም የምትማረው፣ ወይም ደግሞ ለኢትዮጵያ አይደለም የምትማረው አንድ ለራስህ ነው። 2 ሰላምና ጸጥታ ካል ኢትዮጵያም ልጠቅም ትችላለህ። አዘርዋይስ የሰው ልጅ ነህ፣ ሁማን ቢንግ ነህ። የትም ቦታ ሄደህ የትም ለመኖር እንድትችል ትንሽ እውቀት ጨብጠህ ሂድ። ኢትዮጵያ ብቻ አይደለም እኮ እግዚአብሔር የፈጠረልህ፣ ዓለም በሙሉ ለግሎባላይዜሽን በቃ ዓለም በሙሉ እንድትኖር ነው እግዚአብሔር የፈጠረ። ተማርና የፈለከው ቦታ ሄደህ ተጠቀም። ለኢትዮጵያ ብቻ አገልግል ብሎ እያለ ማን ነው? ሄድ ዛሬ አሜሪካ ተመልከት፣ የኢትዮጵያ ልጆች ናቸው ያሉት እኮ። እንግሊዝ የኢትዮጵያ ልጆች አሉ ሞልተዋል፣ ያስተማርናቸው። እኔ አሜሪካ ብሄድ እኮ ብዙ ያስተማርኩት ሊኖር ይችላል፣ እንግሊዝ ሊኖር ይችላል፣ መቃደሾም ሊኖር እኮ ይችላል። ተመልከተው፣ ዘመዱ ይሆኑኛል። እኔን ከሞት ያዳኑኝ ተማሪዎች ናቸው። በዚህ ሙያ ላይ እንድቆይ ያበቃኝ አብዛኛው ነገር ምንድን ነው? እነዛ ካድሬም ሆኑ ምንም ሆኑ ያስተማርኳቸው ከሐረር ምስራቅ የመጣ ይገደል የሚል ደብዳቤ ከአንድም 2 ጊዜ ነው የፖለቲካ እስር ቤት ገብቼ ይገደል የሚል መጣ። እነዛ ካድሬዎች ደብዳቤውን ይዘው ደብቀው፣ ለኔ እኮ ልረሸን ነበር፣ ደብቀው ደብዳቤውን ፍርድ ቤት ይቅረብ ተባለ። ፍርድ ቤት ቀርቤ በዋስ ወጣው፣ ተከራከርን፣ ነፃ እንዳውም እንደሆነ አደረጉኝ። ለዚህ ያበቁ ተማሪዎች ናቸው። አየህ መሬት ላይ አስተኝተው ልረሸን ያዳኑ ተማሪዎች ናቸው። አየህ ገለነዋን አብቅቶለታል ብሎ ላለቃቸው ተናገሩ። እኔን ግን በጎን አስመልጠውኛል። ስማች ይረዱዋል ተማሪዎች እኮ። ጎበዝ ከሆንክ መጥፎ ከሆንክ ደግሞ እንኳን እንደዚህ አይነት አጋጣሚ አድርገው ሌላም ቢዛ አይተውህም። እውነቴን ነው የምልህ፣ እንደዛ ነው እልሃለሁ።
ስለዚህ እውነተኛ መምህር መሆኑም ይጠቅማል፣ እውቀትም ይጠቅማል። ቢሊየን ብር የማይገዛውን ነገር ይጠቅማል እውነተኛ መምህርነት። መልካም። በአሁን ያለውን ጋሽ ተፈራን የገነባው የህይወት መርህ ምን ነው? የህይወት መመሪያ ብዬ የምለው ምንድን ነው? አንድ ነገር ፈረንጆች ላታገኝ አትመኝ ይላሉ። ላታገኝ አትመኝ፣ ደግሞ ላታታ አትቆጣ ይላል። ፎር ኤግዛምፕል አሁን እኔ እናቴ ብትኖር እንደው ቤት ገብቼ ምንጊዜም ምግብ ትሰጠኛለች አይደለም እንዴ? አሁኑ ካላመጣሽ ብዬ ከሷ ጋር መጣላት የለብኝም። መጮና መገላመጥ የለብኝም። ምግብ እንደምሰጠኝ ስለማር መታገስ አለብኝ። ላታጣ ትቆጣ ይላል። ላታገኝ ደግሞ አትመኝ። የዘኔ የኢትዮጵያ መሪ ልሁን ብሎ መመኘት ወይም ደግሞ በዓለም አንደኛ ሀብታም ልሁን ብለህ መመኘት ዩዝለስ በሆነ። ስለዚህ መሪ የምሰጠው ምንድን ነው? እንደ አቅምህ መኖር። ሁለተኛ ትንሽም ሀሳብ ብትኖርህ እሷኑ ማዳበር አለብህ። ለምሳሌ አሁን አንድ ልጅ ትዝ ይለኛል። ሁሌ ጊዜ ስዕል ነው የሚሞጫጭረው እና እንደው ደብተር ምናምን ነገር እንሰበስብና ማርክ እንሰጥ ነበረ። እሱ ግን ምንም ደብተር የለውም፣ ስዕል ነው የሚሞጫጭረው። በኋላ የማስተማር ዘዴ ያለ ሲያሰለጥነን ተማሪ የጀመረው ነገር ሞራል አትንኩ ነው የሚሉት። ታዲያ እኔ በርታ ነው ምለው። ያ ልጅ በስዕል አድጎ ዛሬ የትና ደረጃ ደርሷል አሉ። እኔ አላውቀውም፣ ግን አሜሪካን ሀገር ሄዶ በስዕል ስንት ቦታ ኤግዚቢሽን እየከፈተ ያሸንፈዋል አሉ። በሙዚቃም እንደዛው ትዝ ይለኛል። አንዲት ሶማሌ ተማሪ ስሟን አላስታውስም፣ እንደው ክፍል ውስጥ ቁጭ ብላ ትዘፍናለች ሁሌ። በኋላ በቃ አንቺ አንደኛ ሆነሽ ባለም የታወቀ ዘፋኝ ትሆኛለች፣ በቃ በርቻ አልኳት። ቢሰለቸኝ ምን ላድርግ በርታታት። እሷ አሁን ማን ሐሰን አደን ሰመተር ነው ማን የሚሉት በአንድ ካናዳ ውስጥ ገብታ ደመኛ ዘፋኝ ሆናለች አሉ። ተመልከት፣ ተማሪ ካበረታታው ትልቅ ደረጃ ይደርሳል። ወገቡን ካልከው እዛው ሰበርከው ማለት ነው። ይሄ ጥሩ ነገር አይደለም። በስፖርትም ቢሆን እንደዛው ነው። አየህ፣ አበረታታው፣ ካበረታታው ትልቅ ደረጃ ይደርሳል። ተማሪ ያስተማሪን ምስጋና በጣም ይፈልጉታል። በቀረታ ረሚዲያ አንድ ተማሪ ረበሻይ እና እሱ ካልወጣ እንደው ውጣልኝ አልኩት። አልወጣም አለ። ውጣ ብዬ በግድ አስወጣሁት። ኮኦርዲኔተሩ ጋር ተነጋገርን። ምክር ልስጣቸው፣ ምክር ብትሰጠው አልቀበልም አልኩት። በኋላ ያ ተማሪ መንገድ ጠብቆ በጣም ለመናኝ። እንዲባረር እኮ ፈልጌ ነበር። በጣም ነበር ያበሳጨኝ። ይሄ ተማሪ አሁን በአንድ ጊዜ ሰውነት ሁሉ ግርጥት ብሎ ገንግጦ ነበር። አሁን በርታሽ፣ በትምህርት ጥሩ ጥያቄ ስጠይቅ ጥሩ ጥያቄ ከመለስክ ትቀጥላለህ። ጥያቄ ስጠይቅ ካልመለስክ አባርራለሁ አልኩት። አጥንቶ መጥቶ አንድ ቀን ስጠይቅ 3 ጥያቄ እሱ ራሱ መለሰ። ለካ ሰውና አንተን ይሄ ትልቅ ሰው ማለት እሱ ነው አልኩኝ። አሁን የኔ ሽርክ ሆነ። በቃ ተመልከታየ፣ ተማሪ ስታበረታታው ትልቅ ይሆናል። ያስተማሪ ምስጋና በጣም ይፈልጋሉ ተማሪዎች፣ በጣም ከሁሉም በላይ እንደዛ ነው። ጋሽ ተፈራ፣ በመጨረሻም የምታመሰግነው ሰው ካለ እድሉ ልስጥህ። እኔ አሁን ማንም ማመስገን ትፈልጋለህ ካልከኝ መጀመሪያ ከሁሉ በፊት እኔ መቼም ፈጣሪን አመሰግናለሁ። ከዛ በተረፈ ዛሬ በህይወት የሌሉ ጓደኞቼን ሲያበረታቱኝ የነበሩትን ማመስገን እፈልጋለሁ። ባላቸው አቅም አስተምሮኝ የነበሩ ወላጆችን አመሰግናለሁ። እኔ ለምሳሌ
ወላጆቼ እናትና አባቴ በልጅነቴ ነው የሞተው። እናቴ ነች ያስተማረችኝ እስከ 8ኛ። ከዛ በኋላ ደግሞ እስከ 12ኛ ክፍል ያስተማሩኝ የእናቴ እናት ናቸው፣ የቅድም ያልከው የፕሮፌሰር እናት። ከዛ ራሴን በራሴ ነው ያስተማርኩት። ራሴን በራሴ ቲካይም ሲገባ ራሴ ነኝ፣ ኮሌጅ ሲገባ ራሴ ነኝ፣ ዩኒቨርሲቲም ሲገባ ራሴን በራሴ ነው ያስተማርኩት። ማንም እኔ ነው ይረዳኝ የለም። በእውነቴ ነው የምልህ። ለተማሪዎች እኮ ነግራቸዋለሁ ይሄን። እና ደግሞ ከሁሉም ያስደስትህ ራስህ ጥረህ ራስህ ስታድግ ነው። የሰው ድጋፍ የሰው እርዳታ ዋጋ የለውም። ስለዚህ ኢትዮጵያ በሰው እርዳታ በሌላ መንግስት እርዳታ ቅኝ ተደርጋ ያደገች ሀገር አይደለችም። በራሷን በራሷ ነው። አንድ ምሳሌ በሰጥህ አዲስ አበባ ከተማ በአፍሪካ ውስጥ በአፍሪካውያን በራሳቸው አፍሪካውያን የገነቡት ከተማ ቢኖር አዲስ አበባ ብቻ ነው በአፍሪካ ውስጥ ቅኝ ስላልተገዛ። ቢያምርም ባያምርም አዲስ አበባን አበሾች ኢትዮጵያውያን ናቸው የሰሩት። ሌላው እኮ ኬንያ ብትሄድ ያምራል፣ ሌጎስ ያምራል፣ ካይሮ ያምራል። እንግሊዝ ለራሱ ጥቅም ነው የሰራው። ፈረንሳይ ለራሷ ለኢኮኖሚ ጥቅም ነው አፍሪካን ባሪያ አድርጋ ያሰራቸው እነዛን ከተሞች። እኛ ግን ራሳችን በራሳችን ነው የሞዴላችን ሰርቶ ያስረክቡን። ይሄ ያኮራናል እንጂ አያሳፍርንም። በጣም የማመሰግናቸው አሉ። ከዩኒቨርሲቲ ውስጥ የማመሰግናቸው አሉ እንደነ ኤልያስ ኡመር የመሳሰሉትን እንደነ ማን ልበለ ሳላህ የመሳሰሉትን እንደነ አብዱሪፍ የመሳሰሉትን እንደነ አነድ የመሳሰሉትን እነዚህ ሁሉ አሉ። እንደነ አዲግራድ የመሳሰሉትን አመሰግናለሁ። ከዛ በተረፈ ደግሞ በቅርብ የሥራ ጓደኞቼ አሉ እንደነ ጀሪዮን ኡማ የመሳሰሉትን አመሰግናለሁ። እንደ ነጻነት የመሳሰሉትን አመሰግናለሁ። ዓለም ፀሐይ የምትባል ዛሬ ባትመጣም ብትሰማ ትመጣ ነበር። አመሰግናለሁ። ይሲ እንደነ ህይወት የምትባላለች እንደነሱ ስዩም ደምሴ የመሳሰሉ እነዚህን የመሳሰሉ ታየ የመሳሰለ ብዙ ማቃቸው ጎበዝ መምህራኖች አሉ። እነዚህ አመሰግናቸዋለሁ። እነዚህ እንግዲህ የቅርብ ጓደኞቼ ናቸው። ሌላም ክልል ያሉ እንደዚሁ ሊኖሩ ይችላሉ። ብዙ ጠርቼ አልችልም። በጠቅላላው ተማሪዎችን በሙሉ አመሰግናለሁ። ትልቅ ደረጃ እግዚአብሔር ያደርሳቸው፣ ሰላምና ጤና ይስጣቸው። ባሽን አክብረ እዚህ ስለመጣህ በጣም አመሰግናለሁ። በመጨረሻ ማለት የምትፈልገው መልእክት ካለ መድረኩን ላንተ ለቃለሁ። ምንድነው አሁን ተማሪዎችም ይህንን ኢንተርቪው ቢያዳምጡ ማንም ህዝብ ቢያዳምጥ ከአእምሮ ውስጥ እንዲያወጣ መፈልገው ምንድነው የብሔረሰብ ጥላቻ ቢተውት ጥሩ ነው። እግዚአብሔር ለአንድ ብሔረሰብ ብቻ አይደለም ይህችን ዓለም የፈጠረው ወይም ኢትዮጵያን የፈጠረው ለሁሉም ነው። እሱ ለሁላችን አምላክ ነው። እኛም ደግሞ ሁላችንም የሱ አገልጋዮች ነን፣ ባሮቹ ነን። ስለ ዛፉ፣ ቅጠሉ፣ ድንጋዩ፣ አፈሩ አይደለም። ኢትዮጵያ ሀገር ነች ሲባል ህዝቡ ነው። ይሙልጭ አድርገ ኢትዮጵያን ህዝብ ብታጠፋው የምትቀረው ምንድነች? መሬቱና ድንጋዩ ነው አይደለም እንዴ? እሱም አረብኛን ቢያጠፋል ለምሳሌ አረብ ወሰደው እኮ ማለት ነው። ኢትዮጵያ አትኖርም ማለት ነው። በቃ የአረብ ሀገር ሆነች ማለት ነው። ስለዚህ ኢትዮጵያን ኢትዮጵያ የሚያደርገው ማን ነው? ህዝቧ ነው። ህዝቡን መውደድ አለበት። ማንም ሰው ተማሪም ህዝቡን መውደድ አለበት፣ ህዝብም ተማሪዎችን መውደድ አለበት እና እየተረዳዳን እየተከባበርን መኖር አለብን። ይሄ ገሬ ጥላቻ ነው፣ የከሌ ጎሳ ነው ምናምን አይጠቅመንም። ወደ ኋላ ያስቀረን ጎትቶ ወደ ኋላ ያስቀረን የዓለም ለማኝ እስከምትባል ኢትዮጵያ የቀረችው ምናምን ጉሏት አይደለም።